ከሁሉ አስቀድሜ አቶ ኢሳያስ ናትናኤል ለሚያስመርቀው ተንከራታች ህልሞች መጽሐፍ በኢትዮጵያዊነትህ እዚህ ድረስ ተቀብለህ ይሄን በማድረግህ ከልብ እናመሰግናለን። እንግዲህ እንደምታውቀው ናትናኤል ኢትዮጵያዊ ወጣት ነው። በዚህ በወጣትነቱ ይሄን መጽሐፍ ጽፏል። አንተ ደግሞ በበጎ አድራጎትና በእውነት ዋጋ ሊከፈል የማይችል ምስጋና ልናቀርብልህ እንፈልጋለን። በመላው ዓለም የሚኖሩ ኢትዮጵያን እየተከታተሉና ያሉት እንደምታውቀው እኔ ሚዲያ ላይ ትንሽ ልምዱም ስላለኝ በዛ ምክንያት ነው እንግዲህ አቀነባብረን ወደዚህ ደረጃ ላይ ያመጣለውና ከሁሉ አስቀድሜ በጣም ላመሰግን እንፈልጋለሁ ኢሳያስ። ይሄን በጎ አድራጎት ድርጊት ለማድረግ ምንድነው ያነሳሳ? አንደኛው ስደተኛ ነኝ እኔ። ስለዚህ የናትናኤልን መጽሐፍ አሁን አንድ ሳምንት በፊት ያነበብኩት፣ ግን መጽሐፉን ሳነበው ውስጤ የነበረ ነገር ነው የወጣው። ከሬስቶራንት ስራ ውጪ ሱፐርማርኬት አለኝ። ላስት 10 ዓመት ስደት ላይ ያሉ ሰዎችን በመሰራው ስራ ያጋጥሙኛል። ስፔሻሊ ደግሞ ከ5 ዓመት በፊት ጀምሮ ደግሞ የንግድ ሱቅ አለኝ። እዛ የሚመጡት አብዛኞቹ ኤርትራውያኖች ናቸው። አብዛኞቹ በጣም ከባድ በሚባለው መንገድ ነው የሚመጡት። አብዛኞቹን ኢንተርቪው አድርጌያቸዋለሁ ዊዛውት ሪከርድ። ማንም ሰው ያለፈበትን ታሪክ መናገር አይፈልግም ፐብሊክ፣ ግን ቢናገሩትና ሰዎች ያንን ከባድ መንገድ እንዳይመጡ ቢችሉ ማድረግ ይፈልጋሉ፣ ግን ራሳቸውን ኤክስፖዝ ማድረግ አይፈልጉም። ያንን ነገር ደፍሮ የራሱን ማንነት ያወጣው ለጊዜው ናትናኤል ነው። እሱን አለመርዳት ማለት ሌሎች ብዙ ሰዎችን ከዚህ በኋላ በዛ ሮንግ በሆነ መረጃ ምክንያት የሚደርስባቸውን ነገር እንዲደርስባቸው መተባበር። ስለዚህ ዋናው ይህንን ነገር አውቃለሁ፣ በግሌ አጥንቻለሁ። ኢንተርቪው ያደረኳቸው ሰዎች በፍጹም ለእኔ ይንገሩኝ እንጂ ያንን ህዝብ እንዲያውቅ አይፈልጉም። ፈቅዶ ደፍሮ ያንን አይነት ታሪክ መናገር የደፈረን ሰው ቢያንስ ይህንን መተባበር ምንም ማለት ነው። እንደው በጣም ኢሳያስ ማለት መጽሐፉን አንብበዋል። እንደው ካነበብኩ ከመጽሐፉ በጣም የመሰጠ ነገር፣ ምክንያቱም ያው መጽሐፉ ላይ በኋላ ስለምትገመግም ስለምናየው እንደው ትንሽ አንዷን ልዘዛትና እስኪ ይሄ መስጦኛል። የመጀመሪያ እሱ በቃ እዛ ነው የሚሄደው እና ማገባውም ነጭ ነው ብሎ የደፈረውና ያለመው ትልቁ ነገር ነው። ሁለተኛው በጣም ለኢትዮጵያ እናቶች የሚሰጥ ክሬዲት አለ። የእናቱ ከምንም ነገር ጀምሮ እየሰሩ ለልጆቻቸው ያደርጉት የነበረውን ነገር ለብዙ እናቶች ጥሩ ምሳሌ ስለሆነ የእናቱን አርያነት በጣም ታነሳ ፈልጋለሁ። እንዳልከው መጽሐፉን ሰዎች ሲያነቡ እነሱ ሊያዩት ይችላሉ። እናቱን ጥንካሬ እዛ ላይ እና የእሱ ደግሞ ተስፋ ለመቁረጥ በጣም መማራታቸው ነገሮች ናቸው። ብዙ ነገሮች አሉ መጽሐፉ። ሁለቱ ግን በጣም የሚነሱ ነገሮች በጣም አመሰግናለሁ። ምክንያቱም በኋላ ብዙ ውይይት ስላለን አንተ ላደረግከው ትልቅ አስተዋጽኦ ከልብ እናመሰግናለን። በተለይ በሌላ ዓለም የምትኖሩ በአውሮፓ፣ በአሜሪካ ወንድማችን ኢሳያስ ምንም ያስከፈለን ነገር የለም። ይህንን ሲያደርገን ሲጋብዘንና ወደ አንትወርፕ እንግዲህ እንደምታውቋት አንትወርፕ ብዙ ወደ ኢትዮጵያ የሚጫንበት ሺፒንግ ነው። ከዚህ ወደ ኢትዮጵያ አንትወርፕ የምትመጡ ከሌላ ሀገር አውሮፓ የምትመጡ አንትወርፕ ላይ ኢሳያስ ሬስቶራንት ሊትል ኢትዮጵያን መታችሁ እንድትጎበኙ፣ ጥያቄ ካላችሁ ከተማ ውስጥ አንዳንድ ነገር ማድረግ ከፈለጋችሁ ደግሞ ሬስቶራንቱ ክፍት ነው። ኢሳያስን ፈልጋችሁ ማግኘት ትችላላችሁ፣ መነጋገር ትችላላችሁ። አንትወርፕን እኛ የምናውቃት የዳይመንድ ሀገር ነች፣ የቢዝነስ ሀገር ነች። ብዙ አፍሪካውያን ቢዝነስ እስራኤላውያን የሚያደርጉባት ከተማ ነች እና በአጋጣሚ ኢትዮጵያም ያላችሁ ከሌላ ዓለምም ያላችሁ አንዳንድ እቃዎችን መጫን ስትፈልጉ ከኢሳያስ ጋር ኮንታክት እንድታደርጉ በዚሁ አጋጣሚ እንጋብዛቸዋለን። እንግዲህ በኋላ ደግሞ በሰፊው ካንተ ጋር ውይይት ስላለን በዚሁ አጋጣሚ ልናመሰግን እንፈልጋለን። መልካም ስራ ላይ ነው ያለው፣ ቢዚ ነው ቤቱ። በጣም እናመሰግናለን። እንግዲህ ምናልባት ብታስተላልፈው መልእክት ካለ? አይ ለጊዜው ምለው ነገር የለም። ሰላም። ኢሳያስ ከቤልጅየም አንተር